ለማንም አይጠቅምም። ሁሉም እያንዳንድም ስታሽቃብጥ ነበር። መረገጥ አለባት። ኮሜንትም ላይ ትንሽ ረገጦች አሉ። እሱን አብረን እናያለን። ፈረስ ፊት የሚል ተልጎስ ምንድነው? ምን አሻጥራለ? ምን አሻሙራለ? ሚሊዮን በስትክክል ማየት ይኖርብናል። ሰላም እንዴት ናችሁ? ይህ በጉጉትና በናፍቆት የምትጠብቁት ናቲ ኢንተርቴይንመንት እዚህ አይነት አዳዲስ ክስተቶች መምጣት ነው የሚያዋጣው። በዚህ ሳምንት የተከናወኑ አዳዲስ ነገሮችን በአንድ ቪዲዮ ጠቅለል አድርገን ይዘንላችሁ መጥተናል። የወንዶች ጉዳይ የሚኮራበት ምርጥ አባላችሁ። በየቪዲዮዎቹ ላይ ደግሞ የራሳችንን ሐሳብ ጣል እናረጋለን። ኮሜንቶች እናነባለን። ህዝብ ምን አለ፣ ህዝብ ምን ተናገረ የሚለውን እያነበብን የሚታረመውን አብረን እያረምን ኤክስ የሚደረገውን አብረን ኤክስ እያደረግን አብረን እንቀጥላለን። ያው ፕሮግራሙን እንደምትወዱት ከወዲሁ ልነግራችሁ ወዳለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እየሰጣችሁ አበረታቱን። እንቀጥላለን። አዶናይ እና ዩቲናስ ቲክቶክ ላይ ኮላብ አድርገዋል። አንዷ ደግሞ በውበቴ መኪና ካልገዛችሁልኝ ትላለች። እንደምታዩት እንግዲህ ትውልዱ ወዴት እየሄደ እንደሆነም ሰሞኑን አጠራጣሪ ነው። ኢትዮጵያዊውን ዜጋ ባርሴሎና በኦፊሻል ፔጁ ፎሎ አድርጎታል። እናም የመሳሰሉትን አሁን አብረን የምናያቸው ይሆናል። አብራችሁን ቆዩ። ይመቻችሁ። በመጀመሪያ እስቲ አዶናይ እና ዩቲናስ ኮላብ ያደረጉበትን ቪዲዮ አብረን እናየውና ሐሳባችንን እንሰጣለን። ስለዚህ ኮላብ እንግዲህ በዚህ ሳምንት ብዙ ነገሮች ተብለዋል። እስቲ እኛም ደግሞ የራሳችንን ሐሳብ እንስጥበት። በዚህ በአለፈው አዋርድ ላይ ብዙ ሰዎች ሳይድ ይዛችሁ ነበረ። በዩቲናስ ሳይድም የነበረ ሰው ነበር፣ በአዶናይም ሳይድ የነበረ ሰው ነበረ። ስለዚህ ምን ሆነ? አሁን ምን ተከሰተ? በዚህ ቪዲዮ መሀል ላይ ጥልል ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል። ስለዚህ ይሄ ምን ያስተምረናል? በማያገባህ ነገር አትግባ እና ደግሞ ሳይድ አለመያዝ፣ ማስተዋል፣ ማገናዘብ ጭንቅላታችን ሊፈጥር ይገባል። ወገንታት እንዴ መሀል ላይ እንደዚህ ነው የምንቀረው እኛ። ስለዚህ ማስተዋል አለብህ። ገባ? አሁን በቀለቀለል ባለሽ ዳንስ አበሻ ጥልል ገባ አይደል? ስለዚህ ማስተዋልና ራስህን ማገናዘብ። እንደውም በጣም የተመቸኝ በዚህ ሳምንት ከነሱ ቪዲዮ ቀጥሎ የለቀቁት አንድ ክሬቲቭ የሆኑ ቲክቶከሮች የለቀቁት ቪዲዮ አለ። እሱንም ልጋብዛችሁ። ሳይሆን ተመልክተን ነው እንመለስ። ስታሽቋልጥ የነበርኩት አሁን ምን ሊውጥ ነው? እንግዲህ እንደተመለከታችሁት ነው። ያው እቺ ቀኔ አዘል የሆነች ቪዲዮ ናት። ስለተመቸችኝ ነው። ከዚህ ቪዲዮ ጋር በተያያዘ በጣም የተመቸኝ ቪዲዮ ስለሆነ ነው። ስለዚህ ሳይድ መያዝ ለማንም አይጠቅምም። ወደኋላ የሚጎትተን ይሄ ነው። እንግዲህ እንደኔ አስተሳሰብ ከሆነ ለማንም አይጠቅምም። ሁሉም እያንዳንድም ስታሽቃብጥ ነበር፣ እኔንም ጨምሮ የእጃችንን አግኝተናል ማለት ነው። የበየኛው ቪዲዮ ስለተመቸኝ ነው። እንቀጥላለን። እስቲ ወደሚቀጥለው ርዕሰ ጉዳያችን። እዚህ ጋር ደግሞ ሰሞኑን በዚህ ሳምንት አንድ እህታችን በመልኬ መኪና ካልገዛችሁልኝ የሚል ሐሳብ ይዛ መጣለች። ሐሳቧ ምንድነው? እኔ የተሻለ መልክ ኖሮኝ መኪና ሳልነዳ የተሻለ ኑሮ ሳልኖር እንዴት በቃ ከኔ አንደርዳግ የሆነ መልክ ያለው ሰው እንዴት መኪና ይነዳል? እስቲ ቪዲዮውን አይተነው እንምጣና ሐሳባችንን በደንብ እዚህ ቪዲዮ ላይ በደንብ ነው ሐሳባችንን የምንሰጠው። እስቲ ቪዲዮውን ተመልክተን ነው እንመለስ። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት የሆኑ ይሄ መሰለሽ ልጅ እግዚአብሔርን እንደዚህ ያርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስሉ ጌታ። ያው እንግዲህ እንደሰማችሁት ነው እህታችን ያው በመልኬ መኪና ካልተገዛልኝ አይነት ሐሳብ ነው እያነሳች ያለችው። በጣም ያስገረመኝ ግን ከቸርች ወተን ምናምን የሚል ሐሳብ አንስታለች እና በጣም የሚጋጭ ነገር ነው እያወራች ያለችው። ባለ ፈጣሪ የፈጠረውን ሰው እያጣጣልክ በተለይ ከቸርች ወጥቼ ነው እያለች እያወራች በጣም ቱማች። ይሄ በጣም ከባድ ነገር ነው እያወራች ያለችው። እህታችን ልትማር ይገባል።
መረገጥ አለባት። ኮሜንትም ላይ ትንሽ ረገጦች አሉ፣ እሱን አብረን እናያለን። ግን ለማንኛውም በጣም አስቀያሚ በቃ በዚህ ሳምንት ካየናቸው አስቀያሚ ቪዲዮዎች መካከል እኔ አንዱ ነው ብየዋለሁ። በጣም የምታስጠላ ሴት ናት፣ እህታችን ናት። ጠመኔ በበኩሌ በጣም ነው የደበረች። ደግሞ መልክ የት አለ? መልክ ነበር የታያችሁ መልክ አለ? እስቲ ወደ ኮሜንት ጌች የተሰኘው ወንድማችን መልኩ ከኛ ነው ወይ ብሏል። ይሄ ያስብላል ኦፊሻል እና ከስር እሷም ይሄ አባት ነው ብላ መልኳን ፎቶ አስቀምጣለች። በጣም አላረፍ ያለች እህታችን ናት። ፈረስ ፊት የሚላለ ቀጣይ ደግሞ ከእሷ ጋር የሚመሳሰል አንድ ምስልም እንደምታዩት ተቀምጦላቸዋል። ዘመልክ ብሎ እንግዲህ ደግሞ መንታዋ ተገኘላት በዛው ማለት ነው። መኪናው ባይገኝ እንኳን መንታው መኪናው ባይገኝልሽ እንኳን መንታው ተገኝቶልሻል። የታችን አይዞሽ ገና ወንዝ ይወስድሻል። በጌታስ ይሄ የእሷ ፎቶ ነው እንዳትለኝ በእናትህ። ምንድን ነው ሀበሻ አንድ አይጥመድሽ ይኸውልሽ፣ በገዛ መላስሽ አሁን አፉ ውስጥ ገብተሻል። እንግዲህ ለተከታታይ 3 ሳምንት ትረገጣለች አሁን እቺ ልጅ። ዛሬ ፊቷም ደግሞ ይጨንቃል። ቁለታማ የሆነ ፊት። እንቀጥል እስቲ ወደ ሌላ ርዕሰ ጉዳያችን። ቀጣዩ ደግሞ በዚህ ሳምንት በጣም የሚደብር ነገር የተመለከትነው ትውልዱ ወዴት እየሄደ ነው የሚያስብል በጣም ቀፋፊ ቪዲዮ አይቻለሁ። እኔም ቢሆን እስቲ አብረን ቪዲዮን እንየውና ሀሳባችን እንሰጥበታለን። በጣም ነበር የደበረኝ። የተለያዩ ሰዎች ቪዲዮ ሰርተውበታል። የራሳችንንም ሀሳብ እስቲ እናስቀምጣለን። ያው እንዳያችሁት ነው እንግዲህ ምን እያረጉ እንደሆነ በጣም ተመልክታችኋል። አሁን ይህንን ቀለል አድርገን እያሰብነው ብዙ ጊዜ በጣም እየተደጋገመ የመጣ ነገርና በጣም የሚያስጠላ የሚቀፍ ነገር ነው። ትውልዱን የሚገድል ሴትና ሴት እንደዚህ አይነት ሪያክሽን ማሳየት ማለት በተለይ ይሄ ሃይ ስኩሎች ላይ ምናምን በጣም በከባዱ እየተስፋፋ ያለ ነገር ነውና ሁላችንም በተለይ የሚመለከተው አካል ፎከስ ሊያደርግበት የሚገባ ነገር ይመስለኛል። ሳይው በጣም የደበረኝ ቪዲዮ ስለሆነ ነው ያቀረብኩላችሁ። የእናንተስ ሀሳብ ምንድነው? ሀሳባችሁን እስቲ ኮሜንት ላይ አስቀምጡልኝ። እንቀጥላለን። የዩቲናስ አምባር የተሰኘው ሾርት ሙቪ ሁላችሁም አይታችሁታል እና እሱ ቪዲዮ በዚህ ሳምንት ጠፍቶብኛል የሚል ቪዲዮ ፖስት አድርጋ ነበረ። እስቲ የምትለውን እንስማትና እኛንም ሀሳብ እንሰጣለን። ሰላም። ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር፣ ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑ ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ሲገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይፊሽ እንደዛ ባትበቀሉኝ፣ አይፊሽ እንደዛ ባይፈጠር ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምን እና ላለክስ አይደለም። ያው እንደሰማችሁት ነው ያለችውን ነገር ቪዲዮ ጠፍቷል። በቅርብ ሰዓት እኔም አይቼዋለሁ። የአዶናይና የዩቲናስን ቪዲዮ ቼክ ለማድረግ ገብቼ ነበርና የለም አምባር የተሰኘው ሾርት ሙቪ ጭራሽ ነው የለም፣ በሪፖርት ነው የጠፋው እያለች ነው እንግዲህ። በምንም ይሁን ግን በጣም ነው የሚያሳዝነው። ብዙ የተለፋበት ብዙ ሰዎች የተሳተፉበት ነው፣ ያስታውቃል። ስራውም ጽድት ያለ ነው፣ በሜካፕ በምን በጣም ቆንጆ ስራ ነበረ። ግን ቪዲዮ የለም ብላለች። በዚህ ሳምንት ካየናቸው አሳዛኝ ነገሮች ደግሞ ይሄኛው በጣም ደባሪ ነው ብዬ አስባለሁ። ለምን ስለለፋች ስለደከመች ባይጠፋ ጥሩ ነበር። እስቲ መመለስም ከቻለች ደግሞ ቼክ የምናደርገው ይሆናል። ወንድሙ ጅራ የምንወደው አርቲስት ወንድማችን በቃ ዘፈኖቹን እየሰማን የተደሰትንበት አለች አለች ብቻ የሱን ዘፈኖች ያልሰማ የለም። አንድ ቪዲዮ ፖስት አድርጎ ነበር፣ የሚያሳዝን ቪዲዮ። እስቲ ቼክ አድርገነው እንመለስ። አይ ሙከራ ኦኬ፣ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባለሁኝ።
እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግለኝ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ነው የሚባለውን ነገር ቪዲዮ እንደተመለከታችሁት ነው። አርቲስት ወንድሙ ጅራ በጣም የምንወደው ወንድማችን የሰራው ቪዲዮ በጣም ልቤን ነክቶኛል። እኔም በበኩሌ በጣም የሚያሳዝን ነው። ያው ብቸኝነት እንደተሰማው ተናግሯል። በስንት አሪፍ ስራዎቹ የምናውቀው በጣም የምንወደው አርቲስት ነው። እኔ በጣም ነው በቃ የሱን ዘፈኖች ስሰማ ውስጥ ወይራዊ ስሜት ነው የሚሰማኝ ውስጤን ራሱ ማለት ነው። እና አሁን ብቸኝነት ተሰምቶኛል የሚል ቪዲዮ ለቆ ነበረ። አርቲስቶቻችን አሁን ላይ በቃ በብዛት የምናየው ነገር በተለይ ወንዶቹ ላይ በጣም የሚያሳዝን ነገር ነው እያየን ያለ ነው። እና ይህ ነገር በምንድን ነው ሶልቭ መደረግ የሚችለው የሚለው ነገር በጣም ብዙ ጊዜ የሚያሳስበኝ ነው። እና እስቲ ቼክ ማድረግ ከቻለን በሚቀጥለው ቪዲዮ ደግሞ ማግኘትም የምንችል ከሆነ ኮንታክት አድርገን እስቲ ሌላ የተለየ ቪዲዮ ይዘን ለመምጣት እንሞክራለን። እኔ በበኩሌ በጣም ልቤን የነካኝ ቪዲዮ ስለሆነ ነው። ምክንያቱም ሁላችንም ስንሰማው ያደግነው ስለሆነ ማለት ነው። ባርሴሎና እንግዲህ የሀገራችንን ልጅ ዜጋችንን በኦፊሻል ቲክቶክ ፔጃቸው ፎሎ አድርገውታል። ስለዚህ እስቲ የምንለው አንዳንድ ነገር ይኖረናል። እዚህ ጋር እንዳስቀመጥኩላችሁ እንደምታዩት ባርሴሎና በኦፊሻል ፔጃቸው የሀገራችንን ልጅ ፎሎ አድርገውታል። የወንዶች ጉዳይ የሚኮራበት ምርጥ አባላቸው ያው እንደምታዩት ነው። በጣም ነው የሚያስገርም ነገር ነው። አሁን የትራንስፈር ዊንዶ ሰዓት ነው። ብዙ ነገር ላይ መንቀሳቀስ አለባቸው። እንዴት መረጡት ነው የኛን ዜጋ? ምንድነው ተልኮስ? ምንድነው? ምን አሻጥራለ? ምን አሻሙራለ የሚለውን በትክክል ማየት ይኖርብናል። ምክንያቱም አንድ ሰው ከመሬት ተነስቶ ኢትዮጵያዊ ፎሎ ለማድረግ የሚችልበት የሚያስደፍረው ምንም አይነት መንገድ ስለሌለ ማለት ነው። ስለዚህ ነገር ምን ታስባላችሁ? ምን አይነት ነገርስ ሊኖረው ይችላል? ውስጠ ወይራዊ ያሰቡትስ ነገር አይኖርም ብላችሁ ታስባላችሁ ወይ? ይሄ ነገር ሁላችሁም ሀሳብ እንድትሰጡበት እፈልጋለሁ። በቲክቶክ ስራዎቹ የምታውቁት ፍላጎት ወይም ፊላ አዲስ ነጠላ ዜማ ይዞልን መጥቷል። እስቲ ካሚንግ ሱን ብሎናል። ዘፈኗን ትንሽ ቀንጨብ አድርገን አየት እናርጋትና ከዛ በኋላ ደግሞ የህዝብ ሀሳብ ምንድነው የኔስ ሀሳብ ምንድነው የሚለውን አብረን እናያለን። እንያለና እንያ አንድ ነገር ሊገሩት እስካሁን አከበረው እዛ የምትሸናበት እንደለመድከው ሽና። ሙዚቃ ክሊፑን ገና አለቀቀው። አይ ቲንክ ካሚንግ ሱን ነው እና ቻሌንጅ ሰጥቷል። ደግሞ በዚህ ሙዚቃ ሰዎች ሰርተው ጊቫዌ ይዞላቸው መጥቷል። እና ሙዚቃው ሙሉ ቪዲዮውን ሳንሰማው ጀጅ ማድረግ ያን ያህል እንኳን ተገቢ ባይሆንም ያው ከሰማነው ነገር አንፃር ግን ያን ያህል ለጆሮ የሚከብድ ነገር አይደለም። እና ስራ ደግሞ ሲሰራ ብዙ ነገር ይለፋበታል። ፖዚቲቭ ፓርት ሊኖረው ይችላል፣ ኔጌቲቭ ፓርት ሊኖረው ይችላል። እና ያው በዚህ ሰዓት ያለውም ድባብ ልክ ስላልሆነ ቲክቶከር ሲዘፍን ጭፍልቅ ቢደረገው ባይዘፈን ይመከራል ነው በዚህ ሰዓት ሐሳቡ ይመስለኛል። እስቲ ቆይ የህዝብን ሐሳብ ከኮሜንትም ጋር ምናምን ቀላቅለን እንስማና እናንብብና ከዛ በኋላ ደግሞ የተወሰነ ነገር እንላለን። መቼ ነው የሚለቀቀው ነገር? ከዛ በዛ ቀን ኦንላይን እንዳልገባ ያው እንዳልኳችሁ ነው። ረገጣ ይጠፋ ያው ችለ ማለፍ ነው። ቻለው እንጂ ጥርሶ አልነበርክ ብሏል። እዚህ ጋር ደግሞ እቺት ይሻላል። የምሩን እየዘፈነ ነው። በጣም ከባድ ነው እንግዲህ ሰርተ መኖር የማትችልበት ሀገር አለማፈርህ ይላል። እዚህ ጋር ደግሞ የምርጫ ውጤት ሰምቼ ስመጣ እዚህ ጋር ደግሞ ይላል አዝኗል ወንድማችን። ጌታ ሆይ አንተ ሁሉን ቻይ ነህ፣ እኛ ግን በቃን። ያው እንዳልኳችሁ ነው። ሙሉ ቪዲዮ ክሊፑ ሳይለቀቅ ካሁኑ እንግዲህ ህዝብ ረገጣ ጀምሯል። ካሁኑ እየረገጠ ነው ህዝብ። ያው እንዳሳየዋችሁም አንዳንድ ኮሜንቶች በጣም የሚያሳዝኑ ኮሜንቶች አሉ። ያው ስትሰራ ነው ኔጌቲቭ ነገር የምታገኘው፣ ፖዚቲቭ የምታገኘው እየሰራ ስለሆነ ነው። ግን አንድ ስራ ሲሰራ ብዙ ልፋት ብዙ ነገር ስላለው ያቺን ነገር ቁጭ ብሎ መተቸት ቀላል ስለሆነ እንደዛ ብለህ ማለፍ ነው። ይሄ ነው የኔ ሐሳብ። እስቲ ደግሞ ፍላጎት ኮሜንቶቹን ካየ በኋላ የሰጠውን ሪአክሽን አብረን እንመልከት።
ከሰሞኑ የሙዚቃ ቻሌንጅ አስጀምሬ ነበር እና ኮሜንቶችን እያነበብኩኝ ነበረ። ከቻሌንጅ ውስጥ የነበሩትን ኮሜንቶች እያነበብኩኝ ነበረ። በሳውንድ ስር ለሰራችሁ በጣም ቴንኪው። ያው ሽልማት እንዳለው ታውቃላችሁ። ሶ ይቀጥላል። ኤኒዌይስ ግን ኮሜንቶችን እያነበብኩኝ ነበር እና አንዳንድ ኮሜንቶች በጣም ሰፖርቲቭ ነበሩ፣ ደስ የሚሉ ኮሜንቶች ነበሩ ምናምን ቴንኪው በጣም ብያለሁ። ሌሎች ደግሞ የሆኑ አይነት ኮሜንቶች ነበሩ እንዴ አንተም ዘፈንክ አንተም ምናምን ነገር የሚል ነበርና አክቹሊ አልፈርድባችሁም፣ ምክንያቱም ምንም ነገር አሳይቻችሁ አላውቅም። እናንተ የምታውቁኝ 3 ዓመት ቲክቶክ ላይ ውር ስል ብቻ ነበርና እንግዲህ ፊላ ወንድማችን ያው ሰርተሻል፣ ረገጣም እንዳለው ነው። ያው ግን ሊሰማህ አይገባም። ብቻ አሁን ደግሞ ሙሉ ቪዲዮ ሲለቀቅ እስቲ አብረን እንሰማዋለን። በዚሁ ቻናል አብራችሁን ጠብቁ፣ በደንብ እናየዋለን ቪዲዮን። ከዛ በኋላ ደግሞ ኦነስት የሆነ አስተያየታችንን በስትክክል ቁጭ እናደርጋለን። እስቲ እናንተ ሀሳብ ምንድነው ደግሞ ኮሜንት ላይ ያስቀምጡልን። ይሄን ቻናል ሰብስክራይብ እያደረጋችሁ አበረታቱን። ላይክ አድርጉ፣ ኮሜንት አድርጉ። ይመቻችሁ።